ሰላም 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 ጤና ይስጥልኝ የዋላ ዩቲዩብ ቻናል ቤተሰቦች ሁሉ መልካም። ዛሬ ደግሞ የማሳያችሁ የሲናቦል አሰራር ነው። እንግዲህ ተመልከቱ። እዚህ ጋር እርሾን የምጨምረው ግማሽ ስለሆነ ዱቄት የማደርግበት ግማሽ ኪሎ ስለሆነ ግማሽ ነው እንትንም እርሾ የሚያደርኩት ማለት ነው። መጀመሪያ በውሃ ቀላቅለዋለሁ በደንብ እንዲዋሃድ ያደርገዋል ማለት ነው። ከዛ እዚህ ጋር ስኳር አንድ ከግማሽ ነው የማደርገው። እውነት ለመናገር ብዙ ጊዜ በእጄን የምለካው በማንኪያ ምናምን የምለካው ለእናንተ ብዬ ነው፣ ለማሳየት ብዬ ነው። 2 የሾርባ ማንኪያ ዘይት በጠብጠዋለሁ ማለት ነው፣ በደንብ እንዲዋሃድ። ትንሽ ሳይበዛ ጨው እንዳልኳችሁ ነው። እኔ ብዙ ጊዜ በእጄ ስለምለካ ጨው ምናምን ደግሞ በማንኪያ ይከብደኛል ትንሽ፣ ለዛ ነው። አንድ የሻይ ብርጭቆ ወተት። ቅድሚያ እንደዚህ ብንቀላቅለው ጥሩ ነው፣ ምክንያቱም ሁሉ ነገር በደንብ ይዋሃዳል ማለት ነው ዱቄት ከመጨመራችን በፊት። እዚህ ጋር የተፈጨ ቀረፋ ትንሽ ለእንትኑ ለጣዕሙ በደንብ ከሊጡ ጋር እንዲዋሃድ ማለት ነው። የሲናቦል ጣዕሙ ዋናው በዚህ ስለሆነ የመጣው። ይሄ ደግሞ ሼፍ ኬክ ይባላል፣ ወይም ደግሞ ይሄ የኬክ ዱቄት ማለት ነው። እናንተ ጋር ምን እንደሚባል ባላቅም እዚህ ሼፍ ኬክ ብለን የምንገዛው እሱንም ግማሽ ነው ያደረኩትኝ። ሙሉ ለ1 ኪሎ ሲሆን ነው ብዙ ጊዜ ጥሩ። እዚህ ጋር 2 የሾርባ ማንኪያ ነው በተር እሱም ማለት ነውና አልወጣ ብሎኝ በማንኪያ ግን 2 ነው። ለግማሽ ኪሎ 2 ለእንትን ደግሞ እና አንድ እዚህ ጋር እንቁላል አደረኩኝ። ቫኒላ ትንሿ ስለሆነች አንድ ነው ያደረኩት፣ ትንጥዬ ናት። እንደውም ሌላ ጊዜ 2 ነበር የማደርገው፣ ስለሌለ ነው አንድ ያደረኩት። በዚህ መልኩ እንግዲህ እንትን አልኩት ማለት ነው። እና 2 የውሃ ብርጭቆ ግማሽ ኪሎ ሳፊ ነው የሚመጣው። 4ቱ 1 ኪሎ ነው እና እንደዛ ስለሆነ ነው። አሁን በቃ ይሄ ግማሽ ኪሎ በቃ ሁሉን ነገር ጨመርኩ ማለት ነው። ሳልነግራችሁ ያስገባሁት ወይ የረሳሁት ነገር የለም። ይሄ ብቻ ነው የሚገባው። ይሄንን ግን በደንብ ማሸት ይጠበቅባችኋል። በደንብ በቃ ልስልስ እስከሚል እያሻችሁት ሳብ ማለት አለበት እንጂ ይሄ እንትን ካለ በኋላም ጥሩ አይደለም፣ ኩፍ ሲል ማለት ነው። እና በጣም ሳይቀጥን ድርቅ ሳይል በቃ እንዳያችሁት ነው። በቃ እንደዚህ አድርጌ ጠቅልዬ እንዲከብ አድርጌበት አስቀምጣለሁ ማለት ነው። አንዳንድ ሰው 2 ሰዓት ምናምን ላለኔ ግን አሁን ወቅቱ ብርድ ስለሆነ አላቅም ወደ 4 ሰዓት 5 ሰዓት ነው ይፈጀብኝ። እና ኩፍ ካለ በኋላ እዚህ ጋር ፓትሮን አመጣውና አሁንም በተር ቀባሁት፣ ቅቤ ቀባሁት። ኩፍታው ምናምን በጣም ጥሩ በቃ በደንብ ነው ኩፍ ያለው። እና አያችሁታ እጄ ራሱ እንደዚህ ሳስገባበት ምንም አላጣበቀም፣ እንደዚህ ሳብ ብሏል። እና በጣም ቆንጆ ነው በቃ ኩፍ ያለው ማለት ነው። ስር እንዳይዝብኝ ትንሽዬ ዱቄት አደርግና እንዳለ ነው ሁሉንም ሊጥ ነው በአንዴ የምዳምጠው። ምክንያቱም ጫፉን በኋላ መጨረሻ ላይ ከዳመጥኩ በኋላ ቅርጽ ለማስያዝ መቆራረጥ ምናምን አይቀርም። ለዛ ሙሉ እንትን ነው ማለት ያለብኝ። ሲናቦል ደግሞ ክብ ከተሰራ በኋላ መቆረጡ ስለማይቀር በደንብ ዳር እስከ ዳር ትንሽ ዱቄት ጠብ እያደረኩኝ እንዳይዝብኝ፣ በኋላም ደግሞ ስጠቀልል እንዳያስቸግረኝ ነጻ ፍሪ መሆን አለበት የታችኛው። እና በዚህ መልክ ከዳመጥኩት በኋላ ዳርዳሩን ያው ቆራርጬው ነው። ከዛ አሁንም በተር ቅቤ መልሼ አቅልጬ እንደዚህ አደርግበታለሁ ማለት ነው። የማቀልጠው ዳር እስከ ዳር እንዲ ለመቀባት ይመቸኛል። እንደገና ጭቃው ሲሆን በጣም ብዙ ቅቤን የሚፈጀው። በዛ ላይ ደግሞ በኋላ በሚበስልበት ሰዓት ኦቨን ውስጥ ከገባ በኋላ ቅቤው ቅልጥ ነው የሚለውና
ጥሩ አይደለም። ለዛ አቅልጣችሁ እንደዚህ ቅብት ብታደርጉትኝ ብዙ አትፈጁምም። በቃ መጠነኛው ይሄ ነው። ከዛ ይሄ ደግሞ አላሳያችሁም ይቅርታ፣ ቀረፋና ብራውን ሹገር ነው። ሌላ ምንም የገባበት ነገር የለም። በተር ታደርጋላችሁ፣ ቀረፋና ብራውን ሹገር። ከዛ ቀስ እያላችሁ እንደዚህ ቅርጻት ይዛችሁት እንዳይዛባ እኩል አድርጋችሁ በዚህ መልኩ መጠቅለል ነው። ከዛ መጀመሪያ ያዘጋጀነው ፓትራ አለ ቅቤ እንትን ያልንበት ትንሽ የምንፈልገውን ያልቆራርጠን በዚህ መልክ እሱ ላይ ማድረግ ነው ማለት ነው። አንድ 10 ደቂቃ እሱን አስቀምጬዋለሁ። ቀጥታ ኦቨን ውስጥ አላስገባውም፣ ምክንያቱም ትንሽ ኩፍ እስከሚል እና አሁን ለሲናቦሉ ክሬም ነው እየሰራው ያለሁት። 4 ኬሪ ነው ያደረኩበት። አሁንም ይሄ ደግሞ ኬሪው ደግሞ የጭቃው ደግሞ ትንሽዬ ናት እቺ እና 2 ነው ያደረኩትኝ ማለት ነው። 2 ነው። ከዛ መጀመሪያ በደንብ እሱን ማማሰል አለብን፣ ማዋሃድ አለብን። እቺ እንትኗ ኬሪዋ ደግሞ ትንሽ ጠንከር ስለምትል ማዋሃድ አለብን። ከዛ ይሄ የተፈጨ ስኳር ነው። 2 ብርጭቆ ነው ያደረኩትኝ። 2 የውሃ ብርጭቆ 2 የውሃ ብርጭቆ ማለት ለግማሽ ሩብ ጉዳይ ነው የሚባለው። ትንሽ ሲቀረው ለግማሽ ማለት ነው የሚሆነው እና በደንብ ማሸት ያስፈልጋል። ራሱ ስኳሩ ዱቄት ስለሆነ እንደዚህ ይሆናል ማለት ነው። ከዛ ቫኒላ አደረኩኝ ማለት ነው። 2 ቫኒላ፣ ትንጥዬ ጨው፣ ትንጥ ሳይበዛ ጨው። በነገራችን ላይ የትም ቦታ ጣዕሙን እንዲመጣ ያደርገዋል። እዚች ጋር ትንሽዬ ወተት ናት። አሁንም በጣም እንትን ትልታለች። እዚህ ጋር ቪዲዮ ላይ አላስገባሁኝም መሰለኝ፣ ይቅርታ አልገባም ማለት ነው እንጂ አንኳርም ደግሞ ትንሽ ስኳር አርጌበታለሁ። ምክንያቱም ያቅልጥ ያለና ጥርስ ያዝ ማረጋለሁ። ከዛ ግማሽ ሎሚ ሙሉን አልጨመኩትም፣ ግማሹን ራሱ ትንሽ ነው የጨመኩትኝ። ከዛ እንደዛ ከፈጨው በኋላ ከድኛ አስቀመጥኩ። ሲናቦሉም ወጣ። 10 ደቂቃ ካስቀመጥኩት በኋላ ነበር ኦቨን ውስጥ ያደረኩትኝ። ወደ 27 ደቂቃ ምናምን ፈጅቶ ከእንትን ውስጥ ከኦቨን ውስጥ ወጣ። ይሄንን መስሎ ወጣ። ከዛ ክሬሙን እንደዚህ ያደረግንበት ማለት ነው። ሰብስክራይብ እያረጋችሁ ላይክ እያረጋችሁ ተመልከቱ። ሀሳብ አስተያየታችሁ አይለኝ። በጣም አመሰግናለሁ ለምታበረታቱኝ። እና ይሄን ይመስላል። የእውነት በጣም የሚጥምና በቃ ቆንጆ የደጁን የሚያስንቅ ሲናቦል ነው። ሞክሩት፣ ትወዱታላችሁ። እና በዚህ መልኩ አልቋል ማለት ነው። አመሰግናለሁ።